እሺ የምትከፈታ በቃ ተወሰናል። ባላችሁበት ነው ተግባር ባላችሁበት ቆሞ አስከሬኑን ያዟቸው ሰዎች ቶሎ ነው እናሳርፉ። እያያችሁ ስለሆነ ወደ ስጣቱ እያያችሁ ምን አይነት ሁኔታ ላይ እንዳለ እባካችሁ ቦታው ተፈቀደ። አንደኛ የክብር ቦታውን አያዙ ማስከረኑ ሁላችሁም ወዳችሁ ተመጣጣኝ ነው። አባቶቻችን ሸክላቸው እባካችሁ ይጸልዩ። አንደኛ ሽኝታችን ከአለባበሳችን ጋር አብሮ የሚሄድ መሆን አለበት። ወደ ገነት የምንሸኛትን ነፍስ ይህንን ያክል ማዘን አይጠበቅብንም። አባቶችም ሲገስጡ መምህራንም ሲናገሩ የነበረው ይህንን ስለሆነ ሙሉ በሙሉ ያመንበት ነገር ላይ እንዲህ ማልቀሱ ተገቢ አይደለም። ፍቅራችንን ማስቆጣችንን ለመወጣት ሁላችንም አልቅሰናል። ከዚህ በኋላ ያዝ ማድረግ ነው ያለባችሁ። ያዝ አድርጉ። እግዚአብሔር የወንድማችንን ነፍስ ይቀበልልን። የእሱ በረከት በእኛ ላይ ይደረግ። እያገለገልን የምንሞት ያደርገንላቸው። ቆመው ራሳቸውን ከአገልግሎት ሸሽተው በቁም የሞቱ ብዙ ወንድሞች አሉ አይደል? እሱ መስመሩ ላይ ታቦቱ ላይ ፊት ለፊት ሆኖ ነው የተጠራው። ስለዚህ ነጭ የለበስነው ነጭ የለበሱ ከላይ ይቀበሉታል ብለን ለእያንዳንዳቸው ላገለገሉት ነጭ ልብስ ምን ተደረገላቸው ይላል ተሰጣቸው ይላል እና እሱ ነጩን ለብሷል። ስለዚህ ብዙ ጥቁር ፊት አያስፈልግም። ቁስረ ገጽ መሆን የለብንም። እኛ አሁን ቁስረ ገጽ የምንሆንበት ሰዓት አይደለም። እግዚአብሔር ወንድማችንን ነፍስ ይማርልን። ለደንቡ እንላለን እንጂ ይህቺ ነፍስ ከመማሯን በላይ እኛን የምታስምር ነፍስ። በእኛ ዘመን በእንደዚህ አይነት የቅድስና ተግባር ላይ በእንደዚህ አይነት ፍቅር ሰው ተሸኝቷል። ይሄ ታሪካቸው ይህንን ታሪክ የሰራልን በኩረ ሰባኪያን ዘላለም ወንድሙ ወልደ ሰማዕት። እኛም በዚህ ሰዓት ቆመን ስለሱ መናገራችን የሚያሳዝን ቢሆንም ይህንን የመሰለ ፍቅር ማየት ለቤተ ክርስቲያንም ለሁሉም ትልቅ እድልና ደስታ።
ስለዚህ ትልቅ ደስታ ነው። ማን ይመስገን? እግዚአብሔር ይመስገን። ወንድሞቹ ቅድም ንግግር ሲያደርጉ እግዚአብሔርን እናመስግን። ከእንባችን በላይ ደስታችን ይበልጣል። የሚፈሰው እንባ የሐዘን ሳይሆን የደስታ እንባ ነው። ቆሙ ባየው እንላለን፣ ግን ነፍስ ታይናለች እኮ አይደል? ስለዚህ ሞቶሙ ሰለጻድቃን ሕይወቶሙ ነው። ድኗል ወንድማችን፣ እኛንም አድኗል። ሁላችንን የቅድስና መንገድ አሳይቶናል። በቃ በሱ መንገድ እንሄዳለን። እንድንሰብክ ከየቦታው ሲያስተማራን ነው እያለ ሲያሳድገን የነበረ ወንድማችን ዛሬ ከሄደ እኛ እሱን እንድንመስል ነው። እግዚአብሔር እንደ ቅዱስ ጳውሎስ መስሎ በዘመናችን ትልልቅ ተክቷል እና አቡነ ተክለ ሃይማኖት አሁን በአካል ከኛ ጋር ባይኖሩ በመንፈስ ቢኖሩ የእነሱን አሰረጽ የተከተሉ ብፁዓን አባቶቻችን ደናግላን መነኮሳት ሁሉ አሉን አይደለም። ስለዚህ እግዚአብሔር እየተካ ይሄዳል እና ዘላለምም ሌላ ዘላለማዊ ወንጌላዊ በማምጣት የሚተካ አምላክ እንዳለ እናምናለን። የእሱ መንፈስ በሌሎቹ አገልጋዮች ላይ ይደል። እግዚአብሔር ከሁላችን ጋር ይሁን። ወደ መርሃ ግብራችን ነው የምንሄደው። አሁን ትንሽ ብትችሉ ሰፋ ብታረጉ ጥሩ ነው። ካልበለዛ በጸጥታ ባላችሁበት ቦታ እንዲሁ ብንጨርስ ይሻላል። የመቃብር ስፍራው ከኋላ በጣም ጠባብ ስለሆነ እዚህ ሆነን ነው የምንሰናበተው። ብፁዓን አባቶቻችን ያሰናበቱናል። የአበባ ጉንጉን ያስቀመጡ በርካታ ሀገረ ስብከቶች አሉ። እዚህ አሁን ያሉት ብፁዓን አባቶቻችን በሙሉ በሀገረ ስብከታቸው ስም የአበባ ጉንጉን አስቀምጠዋል። የሲዳማ ሀገረ ስብከት፣ የሸገር ሀገረ ስብከት፣ የደቡብ ምዕራብ ሸዋ ሀገረ ስብከት፣ የሰሜን ሸዋ ሀገረ ስብከት፣ የምስራቅ ሸዋ ሀገረ ስብከት እንደ ሁሉም ሀገረ ስብከቶች ሌሎች ያልጠራናቸው የአዲስ አበባ ሀገረ ስብከት፣ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ከቅዱስ አባታችን ከመንበረ ፓትርያርክ ከቅዱስነታቸው ጀምሮ በዚህ ውስጥ ያላረፈ የለም እና ብዙ የምናመሰግናቸውም አሉ። የመንግስት አካላትን በሙሉ ያልተከፈተልን በር የለም። ኮሚቴ ሆነን ስንሄድ የዘላለም ጉዳይ ምናልባት በስድስት ወር ሊያልፍ የማይችሉ ነገሮች በእነዚህ 2-3 ቀናት አልቀውልናል። የእሱ የጽድቁ በረከት ተጨምሮበት የመንግስት አካላት በሙሉ ገና ስንሄድ እየጠበቅናችሁ ነው የሚለን እንጂ ምንድን ነው የመጣችሁበት የሚለን ሰው አላጋጠመንም እና እንደዚህ አይነት ነገር ተሳትፎ አያውቅም በኢትዮጵያ ታሪክ። አይታችኋል። መስቀል አደባባይ እስክሪኑ እስከምንጨርስ ድረስ የዘላለም ጉዳይ ነው ሲያስተላልፍ የነበረ። ኢዮብ ደምሴ ከዚህ ጀምሮ እስከ መስቀል አደባባይ ያለውን የድንኳን አገልግሎት ምን ያህል እንዳደረገልን እናውቃለን። ወንድማችን የቂርቆሱ በኩረ ምዕመናን መታሰቢያ ቦሌ መድኃኔዓለም ያለውን ሙሉ ዲኮር አሳምሮ ነው የት እንግባ ብለው የጠየቁን ብዙ ሰዎች ነበሩ። ቦታ ስላጣን አስገባናቸውም። የወንድማችንን የጀመረው ስራ ወደፊት ስለምናስቀጥል በኮሚቴው የምናውጅ ይሆናል። በተለያዩ ሚዲያዎች ላይ ጎፈንድሚም ተቋቁሟል። ዜልም አካውንት አለ። ዜል ላይ የምታስገቡ ላይቭ የምትመለከቱ የኤስኬ ርዕሰ አድባራት ደብረ ሰላም ቅድስት ማርያም ዲሲ ያለው ቤተክርስቲያን ነው። በቤተክርስቲያኑ አካውንት ነው ዜል ላይ የሚገባው። ግን ሪዝን ላይ ዘላለም እያላችሁ ጻፉ ተብሏል። ይህን እያከናወናችሁ እሱ የጀመራቸው በጎ ተግባራት ተነግረው የማያልፉ እነዚህን ሁሉ ተግባራት ለማስቀጠል እንዲቻል ይህንን ሁኔታ በድጋሚ እናሳስባለን። እግዚአብሔር ከሁላችን ጋር ይሁን። ከዚህ በመቀጠል የአበባ ጉንጉን ያስቀመጡ ሌሎች ከአሜሪካን ሀገር የደብረ ሳይል ቅዱስ ሚካኤል ዴንቨር ኮሎራዶ የቅዱስ ሚካኤል ቤተክርስቲያን ሲመሰረት በጣም የደከመ እያንዳንዱ ምዕመን የእሱ ጉዳይ ጉዳዩ የሆነ ልዑካን ከዚያ መጥተዋል። አንድ ትልቅ እናታችን ከልጃቸው ጋር ዲሲ ሸኝተው እዚህ ድረስ መጥተዋል። የአበባ ጉንጉን አስቀምጠዋል። ያ ብቻም አይደለም። ዴንቨር ደብረ ሳይል ቅዱስ ሚካኤል ቤተክርስቲያን የወንድማችን የበኩረ ሰባኪያን ዘላለም ወንድሞ ስመ ጥምቀቱ ወልደ ሰማዕት ሐውልቱን የትኛውንም ያህል ገንዘብ እኛ እናሰራለን ብላ ደብሩን እግዚአብሔር ይጠብቅልን። ሌላው በሚዲያ ይገለጻል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤት ማደራጃና መምሪያ ማህበረ ቅዱሳን የአበባ ጉንጉን አስቀምጧል። የሀዘን መግለጫም አስቀምጧል። ሁሉም የሀዘን አዋጅ አውጀዋል። ሀገር አቀፍ የጉዞ ማህበረ ጽዮን የአበባ ጉንጉን አስቀምጧል። ማህበረ ሀብረ ኖህ የአበባ ጉንጉን አስቀምጧል። ልጆችሽ አይዘጉ የአበባ ጉንጉን አስቀምጧል። ሁሉም ማህበራት አስቀምጠዋል። የቅድስት ሥላሴ ዩኒቨርሲቲ አስቀምጧል። የቅድስት ሥላሴ መንበረ ጸባዖት ካቴድራል አስቀምጧል። የቅድስት ሥላሴ መንበረ ጸባዖት አሁን ያለንበት የሊቃውንቱ ማረፊያ ከብፁዓን አባቶቹ ጎን እንዲያርፍ ፊት ለፊት ቦታ ላይ የሚያልፉ ምዕመናን ሁሉ ይሄ እኮ ታሪካችን ነው፣ ዘላለም አሁንም አለ እያሉ እንዲያዩት እንዲያናግሩት የሚመች ቦታ ነው።
የተቀመጠው ሞት የማይቀር ቢሆን። ስለዚህ እነዚህ ሁሉ በሚዲያ እናስቀምጣለን። ከከንቲባ ጽሕፈት ቤት ጀምሮ የመንግስት አካላት በሙሉ እናስቀምጣለን። ስለነበረን ጊዜ አምላካችን የተመሰገነ ይሁን። በቀጥታ አሁን የምንሄደው በጸሎት መርሃ ግብር ነው። እሺ ግሸን በድል ብለውናል። ግሸን፣ አክሱም ሲሆን ሁሉም አድባራት ስሙን ፈለጋችሁ ተማኒ ግሸን ልክ ሁሉም ደብር ሰጥቷል። ስለዚህ ግሸን ደብረ ከርቤንም ይጠብቅልን። ወንድማችን ግሸን ደብረ ከርቤ በየዓመቱ ቆሞ የሚሰብክ ነው። እንደገና እዛ ሄደን እናለቅሳለን መስከረም ላይ እሱን ስለምናስታውስ። ግን እንዲህ እንዳይሆን እግዚአብሔር መጽናናቱን ለሁላችንም ያድለን። ከቀብር በኋላ ጸበል ጸዲቅ እዚህ ተዘጋጅቷል። አሁንም ወስዳችሁ ወደ ብፁዕ ስራ አስኪያጅ ብፁዕ አባታችን አቡነ ሳዊሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ስራ አስኪያጅ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ስራ አስኪያጅ የደቡብ ምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ የሸገር ሀገረ ስብከት ሊቀ ጳጳስ የምስካየ ኅዙናን መድኃኔዓለም ገዳም የበላይ ሊቀ ጳጳስ ወደ ብፁዕ አባታችን ወስዳቸዋለሁ። ወደ እግዚአብሔር በዚህ በኢየሱስ ክርስቶስ ሕይወት ላይ በጣም በክርስቶስ አምላካችን ጳውሎስ በጠቅላይ ቤተ ክህነት ስራ አስኪያጅ የደቡብ ሀገረ ብዙኃን አበው ሊቃነ ጳጳሳት ክቡራን ሊቃውንተ ቤተ ክርስቲያን ሁላችሁም በዚህ የተገኛችሁ ምእመናን እውነት ለእውነት መቆም ጥሩ ነው። እንዲህ ይመሰክራል። ስራ ጌታ ስራ ያዳይታችሁ ያኔ ሲያሽማጥጡት ለምንድን ነው ስራ ያዳይታችሁ? ስራ ያሳምናል። ልጃችን አባታችሁ መምህራችሁ መምህር ዘላለም በጣም ተወዳጅ እኔ ትዝ ያለኝ እሳተ አምጻእኩ ለብሔር ወምን ተፈክር ዘንበላ አንድወጣ የሚለው ባለው ሃይማኖት ናት እሳት የተባለች እሳትን አመጣ ሃይማኖትን አመጣ ለማለት ነው። ወምን ተፈክር ዘንበላ አንድወጣ ሃይማኖት እንድትነገር እንጂ ሌላ ምን እፈልጋለሁ ብለን ነው የምንተረጉመው። በእያንዳንዱ በእሳት የተመሰለች ሃይማኖት በልቦናው ተተክላ ልታስቀምጠው አልቻለችም። ልጃችን ተከታትየዋለሁ። በሚያስተምረው ትምህርት ሁሉ ምን ያለ ነገር አይቸበታል። ጥርት ያለ ጥሩ መምህር ነው። አሁን እንዲያው ባጭሩ
ንጹሕ ዘእማንክተ ንጹሐን ልበል ከንጹሐን አበው ምንጭነት የተገኘ ንጹሕ ምንጭ ነው መምህር ዘላለም። ንጹሕ ምንጭ ብዙ ያለሰልሳል፣ አትክልትን ያሳድጋል። እነዚህ ሁሉ የእግዚአብሔር ተክሎች በዚህ መምህር ትምህርት የረሰረሱ በመሆናቸው እንዲያው ልክ በጦር ኃይል ተገደው እንደመጡ ያህል ተቀስቅሰው መሬትን አስጨንቀዋት ነው አሉት። አቤት በጎ ስራ፣ አቤት ሃይማኖት! እንዴት ደስ ይላል! እኔ አዘኝ ነበር አዘጋጅቻለሁ። እሱ በ49 ዓመቱ እግዚአብሔር የጠራው ለዚህ ክብር ብሎ ነው። እግዚአብሔርን ማንንም አይጎዳም፣ ማንንም አይረሳም፣ ማንንም ድካም አይረሳም። ታላቅ ጎበዝ እረፍት የሌለው እውነት ልናገር ነው። ከ9 ሰዓት በፊት እህል አይቀምስም። ቅድም ስናል በራሱ ላይ ቆብ የማይታይ ፍጹም ነፍስ የለም። ከተማው ገዳም ያደረገ ገዳማዊ መናኝ ትልቅ ሰው ስራው ሁሉ መሰከረ። እግዚአብሔር ወደደ፣ ሰው ወደደ፣ እግዚአብሔር በጣም ደስ ይላል። እንዴት ያለ ህዝብ ነው! እንዴት ያለ ህዝብ ነው! እቲ አባቱን የሚያከብር ውለታ የማይረሳ እጅግ ደስ የሚያሰኝ ቅዱስ ህዝብ ነው። ለእንዲህ ያለው ህዝብ ተላልፎ ቢሞቱ ይላል 7 ጊዜ ለምን ሰዓት አልገባ። እንዲሁም እሱ በእውነት ተቃጥሎላቸዋል። እህል ሳይቀምስ በቀን 2 ጊዜ ነው የሚያስተምረው። ዓለም አቀፍ ነው። እዚህ ታይቶ አሜሪካ፣ አውሮፓ ነው። በጣም የሚሮጥ ሐዋርያ ቅድም ትናንትና አባታችን አሁን ሄዱት የሐዋርያትን ኑሮ የኖረ ነው ብለዋል። ቦታቸው ነው ሐዋርያት በገቡበት አንድ እንጀራ እና አንድ ጽዋ ውሃ ነው የሚፈልጉት። ጥሪት ቁሪት የላቸው። ጥሩ መናኝ። ስለዚህ ነው ወደው በጣም አዝኜ ነበር። አሁን እኔ ደስ ብሎኛል። እንዲህ ነው የነጋው የማስተማር እንዲህ ያደርጋል። እንዲህ ወንጌል ማስተማር በምድር ይህን ያህል ክብር ያሳየ በሰማይማ ምን ያህል ክብር ሊያመጣ ነው ተናግሯል ጌታ። እኛ እንጠራጠራለን እንጂ አሳየን። አረቦም ይሄ ነው፣ አረቦም ይሄ ነው። በቅዱስ ጳውሎስ የቅዱስ ጳውሎስ 14 መልእክት ተሸክሞ ጢሞቴዎስን የመሰለ ሐዋርያ ነው። በመሆኑም ቅዱስ ጳውሎስ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ሲናገር አስተፋጥር ከመትነጽ ርእሰከ እቤ ለሀበ እግዚአብሔር ከመገባራዊ ዘይፈር ዘርቷ ይመትር ቃለ እግዚአብሔር በጽድቅ ይላል። ይህም ማለት ያ ትጉ ገበሬ ዘሩን በትከሻው አድርጎ እየቆነጠረ መዳፉን አጥብቆ በስቶ እንዳይባሽበት
ሳስቶም እርሻውን ባዶ እንዲያስቀርበት ትኩረት እየሰጠ ዘሩ የሚወድቁበትን ትኩረት እየሰጠ ፈጥኖ ይራመዳል። ከዚያም በኋላ ዘሩን ይዘራል። ልጄ አንተም ራስህን ለእግዚአብሔር ወይም በእግዚአብሔር ዘንድ የተመረጠ ሰው ሆነ እንድትገኝ እንደ ገበሬው የእግዚአብሔርን ቃል በምዕመናን ገራይተ ልቡና ዝራ፣ ተልእኮህን አፋጥን፣ በጊዜውም ያለ ጊዜውም ምከር፣ አስተምር፣ ገስጽ የሚል ትእዛዝ ሰጥቶታል። ይህም ትእዛዝ ይሄ መምህር በተግባር ፈጽሞታል። እኔ ብቻ አይደለም ምስሉ የሁሉ የተሰበሰበው ከዚያም በላይ አልበቃሽ ሆነ። በአውሮፓ ያሉት በአሜሪካ ያሉት ምዕመናን ይመሰክራሉ። ትምህርቱን የሰሙ ግን ስበክ አስተምር ያለውን በተግባር የፈጸመ መምህር ዘለዓለም እጅግ በጣም ደስ ብሎኛል። በጣም አዝኜ ነበር። ያተላልኩት እናታቸውን እንደፍጫቸው ነበር። 3 ልጆች አሉት። ጠዋት ማታ መጥቶ የሚጠይቀኝ የሚያስታምመኝ የእኔ ልጅ በመጥፋቱ እኔ ልጅን በማጣቴ እኔ ልዘን ሰው ግን እንደወስደባቸው ነበር። እህል አልበላም ብለው በዱት ለምኜ ነው ያበላኋቸው። አይዞን ልጆች አለዎት ደግሞ ይመልከቱ። ከአሁን በኋላ ቢያዝኑ ምቀኝነት ነው። ለልጄ ይህን ያክል ለምን ደረሰው ለምን አገኘ ብለው ካልሆነ በቀር በእውነቱ ተጎዳ፣ ሸሸ፣ ተበላሸ ብለው አይደለም። በፍጹም እንዲህ ያለ ክብር ለማንም አልተሰጠም። እንዲህ አንድ ሀገር መሪ ቢያልፍ ይህን ያህል ክብር ይደርሰዋል። ያልተነሳችኋል መቃብራቸው ያልታወቀ እግዚአብሔር ግን ያከበረው እንዲህ ከበረ። ስለዚህ ልጅ ሁላችሁ እናታችን ይሄ እንግዲህ ወደ ሀዘን ምቀኝነት ካልሆነ በቀር የለም። ሰዎቹማ ነጫጭ ለብሰዋል፣ ልበሱ ተብሎ ተለብሷል። እውነታቸው ወደ ብሩህ ዓለም ነው የሚገባው፣ ወደ ጨለሙ ዓለም አይደለም። እንገሰ ይሆን ታይተ አላንተን ሆነ ለዘፈጠረና ይላል ቅዱስ ዮሐንስ አፈወርቅ። እንግዲህ ወደ ታች ነው ወደ ላይ መውጣት ነው። ለምን ጌታችን ወደ ላይ ሲወጣ ይተነዋል፣ ሲያርቅ ይተነዋል። እሱን ተከትለን በእሱ አምነናል። ክርስቶስ ተብሎ ክርስቲያን አሰኝቶናል። የእግዚአብሔር ልጆች ነን። በዚህ አንጠራጠርም። ስለዚህ ሁላችሁም ብድር ይግባችሁ። ብፁዓን አባቶች የሆና አንዱም ሳይቀሩ ሞቱን ረፍቱን ከሰሙበት ጀምሮ በየበኩላቸው መግለጫ ሰጥተዋል። ደግሞ ያ ቃል በቃብሏቸውም ያው የአበባቡን ግን እሱ ወደ ገንዘብ ይለወጣል። ብፁዕ አባታችን አቡነ ዮሴፍ 50,000 ሰጥተዋል ቅድም። ብፁዕ አቡነ ይስሐቅም እንዲሁ እና ሁሉም ባላቸው ስሜት ልጃቸው በመሆኑ አዝነዋል፣ አልቅሰዋል። እና ግን አሁን ደስ የሚያሰኝ ነው። እንዴት ኮረኮራቸው ትምህርቱ፣ እንዴት አቃጠላቸው። እግዚአብሔር አምላክ ለሁላችሁም ብድር ይግባችሁ። ተባረኩ። እግዚአብሔር ከሁላችን ጋር ይሁን። ከዳግም ሐዘን ይሰውራል። ከዳግም ሐዘን ይሰውራል። መምህር ዘላለምን የመሰለ መምህር ይተካል። የእናንተ ጸሎት ደግሞ ያመጣዋል። አንዱን ትፈጥረዋለች። ቤተክርስቲያን ወላድ ናት። የተባረከ ዘር ታመጣለች እና እግዚአብሔር
መልካሙን ያሳየ፣ ሀገራችንን ሰላም ያድርግልን። በዚህ ስራ ሁሉ የተባበራችሁ በጎ ያደረጋችሁ ሁሉ እግዚአብሔር ይባርካችሁ። ከዲሲ ማርያም ጀምሮ ያላችሁ ሊቃውንት እግዚአብሔር ይባርካችሁ። ያ በደንብ ሲፈታ ነው ያገሩ። ሁሉም ተከታትያለሁ። አላምን ብዬ ያደረስከው ብያለሁ። ወንድም ሲነግረኝ ማተኛ እንድታማርታለህ ብዬ ተቆጥቼ አሜሪካ ደውዬ ነው የተረዳሁት። እና እግዚአብሔር ይመስገን ይህንን ክብር አሳይቶናል። ከእንዲያ ከአደጋ ይሰውረን። አዎ ከዳግም ሀገር ይሰውረን። ግን እንዲህ ያለውን ክብር ደግሞ ያሳየን አምላክ ምስጋና ይግባው። የቸርነቱ ስራ ይስራልን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም እንደምንበድል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ ቅዱስ ገብርኤል ሰላምታ ሰላም እልሻለሁ፣ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወዳጁ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ዘላለሙ አሜን። ጌታችን አምላካችን መድኃኒታችን ኃጢአታችንን ያስተሰርይልን